አዎ ልክ ነው ወንድሜ። እኛ ካንተ የተሻለ ባህልና ልማዶቹን በደንብ እናውቃቸዋለን። ስለዚህ አታስብ፣ የቀብር ስነ ስርዓቱን አነካም። በጣም አመሰግናለሁ። መልካም ቀን። መደት። አቤት ወንድሜ። እነዛ ሰዎች ደውለዋል። መቀመጥና ማውራት ይፈልጋሉ። ጥሩ ሰዓት ላይ ነው ወንድሜ። አይ ቀደም ብለው ቢጠይቁ የተሻለ ነበር። የኛ ምርቶች ከመፈንዳታቸው በፊት ይሄን ቢያደርጉ ጥሩ ነበር። ቢዘገይም መስማማታቸው ጥሩ ነው። ግን እርግጠኛ ነህ? አንድ ላይ እንቀመጣለን ብለኸኝ ነበር። ሰዎቹ አሁን ቀብር አለባቸው። በአንተ ምክንያት ያው ካራማንን መቅበር አልቻሉም ነበር። ያው በአንተ ትዕዛዝ ነው አለቃ። አለቃ በእኔ ትዕዛዝ ነው። መግባት ይቻላል? አሁን እኔ መውጣት እችላለሁ? አይቻልም። ግን ያማሽ መውጣት ባትችይም እንኳን እዚሁ መንቀሳቀስ ትችያለሽ ብሏል። ማለት ወደ ውጪ መውጣት እችላለሁ? ያልኩሽ አልገባሽም እንዴ? ቤት ውስጥ መንቀሳቀስ ትችያለሽ ብሎኛል። ማለትም ከፈለግሽ ሻይ ትኩስ ነው ጠጪው። አንቺ ማነሽ ግን? እኔ ማለት ባጭሩ የቤቱ አስተዳዳሪ ነኝ። ሰራተኛ ነሽ ማለት ነው? አይደለሁም። ተናደሻል መሰለኝ፣ ካነጋገርሽ ያስታውቃል። ይቅርታ አድርጊልኝ። እኔ እንደዚህ አይነት ነገር ከዚህ በፊት አጋጥሞኝ አያውቅም። ጥይት ሲተኩስ ምናምን አይቼ አላውቅም። እውነቴን ነው የምልሽ። ልክ ነሽ። ይሄ በጣም የሚያስፈራ ነገር ነው። በተለይም ብቻሽን ከሆንሽ። እንዴት ማለት? አባቴ ገበያ ውስጥ ኪዮክስ ነበረው እና ከአንድ ሰው ጋር ተጣልቶ ጥይት ተኮሰ። የሱ ዘመዶች በምላሹ ቤታችንን አተረማመሱት። ያኔ ገና 14 ዓመት ልጅ ነበርኩ። እኔ ቤት ውስጥ ምግብ ሳበስል እናቴ ጎረቤት እህቴን ይዛት ሄዳ ነበር። ትዝ ይለኛል። መስኮቶቹ ሲበታተኑ እህቴን የምናጥብበት ዕቃ ስር ገብቼ ተደበኩ። ጥይቱ እሱን ቢመታው እኔ እንደማልተርፍ ትዝ አላለኝም ነበር። እና ከዛስ እንዴት ሆንሽ? ከዛ ጋሽ ድሪስ መጡና ነገሩን አበረዱት። ልጆችና ሴቶች ላይ ጥቃት መሰንዘር ልክ እንዳልሆነ ነገሯቸው። በዛ ምክንያት ነው እዚህ የተገኘሁት። እዚህ ቤት ስራ ስጀምር ያንቺ ሰውዬ ገና ህፃን ነበር። እሱ የኔ ሰውዬ አይደለም። እሱ እኮ ትናንትና ሚስቴ ነሽ ሲል ነበር። በቅርቡ ደግሞ የቀድሞ ሚስቱ ሆናለሁ። ከዚህ ብቻ ልውጣ። አንቺም ይበጅሽን ታውቂያለሽ። ግን እስከ ቀብሩ ድረስ ብትታገሽ ደስ ይለኛል። የምን ቀብር ነው? ወንድሙን ገለውበታል። በጣም ጠንካራና ጀግና ሰው ነበረ። እንዴት ስለ ወንድሙ አልነገረሽም? አባቱ ታመው አሁን አልጋ ላይ ተኝተው ነው ያሉት። ጋሽ ድሪስ እንዴት ጥሩና ሩሩ ሰው መሰሉሽ። አሁን አልጋ ላይ መሆናቸውን አቲ በቅርቡ ደግሞ ወደ ጥንካሬያቸው ይመለሳሉ። ፈጣሪ ብቻ በፍጥነት ይማራቸው። ምን ተፈጥሮ ነው? ምንድነው? አንቺ ምንም ነገር አታውቂም መሰለኝ። አዎ እኔ ምንም ነገር አላውቅም። ለምን አትነግሪኝም አሁን? የወንድማችንን ካራማን ኮቾቫሊን ነፍስ ይማርልን።
ምን ሆነ ነው? በጣም ፈራሁኝ ወንድሜ። ምንድነው የሚያስፈራ? እጄ ቢሰበርስ? ትታከማለህ። ደግሞ ምንም አትፍራ። እማማ በደንብ ነው የምትንከባከብ። አንተ እኮ ውድ ልጅ ሆነ። እንደዛ አትበል፣ ሁላችንንም ነው የምትወደን። እሺ በቃ ሁለተኛ አልልም። ያማቺ አሁን አይንህን ጨፍን። ለምን? ወይ አንተ ደግሞ ጥያቄ መጠየቅ አይሰለችህም? በቃ አይንህን ጨፍን። እግርህ ፔዳሉን መምታት እንዳያቆም እሺ? ይኸውልህ እኔ ከኋላህ ነኝ። ፔዳሉን እየመታ አሁን አይንህን ግለጥ። ቻልኩበት። ብቻዬን ብስክሌት መንዳት ቻልኩ። ጽናቱን ይስጠያማች። ለመጀመሪያ ጊዜ ብስክሌት መንዳት ያስተማረኝ ወንድሜ ነበር። ያማች ምን እየሆንክ ነው? ምን ሆንኩ? እኛ ሀዘናችንን ዋጥ ነው የምናደርገው። ማንም ሰው የኛንም ባያይም ያ አሁን ጠፍቶ ነው ደግሞ እኔ እናንተ አይደለም። እስከ ዛሬ እናንተ አባል አልነበርኩም። ካሁን በኋላም አልሆነም። አትርሺው እማዬ። ይሄንን ደጋግሜ ተናግሬያለሁ። ነገሮች መፍትሄ ያገኙ እንጂ እዚህ ለአንድ ሰከንድ እንኳን አልቆየም። ሴናን ይዣት ከዚህ ሄዳለሁ። በሌላ እንዳትወስጂው። ቤተሰቦቼን በጣም ወዳቸዋለሁ። ግን እማዬን አንቺም አይተሻታል። ይሄ የኔ ቤተሰብ አይደለም። ይሄ የኔ ህይወት አይደለም። 18 ዓመት ሲሞላኝ ሁሉንም ትቼ ወጥቼ አልተመለስኩም ነበር። አሁን አደጋ ተፈጥሮ ነው የተመለስኩት። የተመለስኩት ለኔ ቤተሰብ ብቻ ሳይሆን ለመላው መንደራችን ነው። ምን መሰለሽ፣ ዛሬ ወንድሜ ቀብር ላይ ያየሻቸው ሰዎች ሁሉ አንድ ነገር ካላደረኩ ይጎዳሉ። እነሱን ለመጠበቅ ነው የመጣሁት። እናም እዚህ ነኝ። የግድ እዚህ መሆን አለብኝ። እንድትቆይ አላስገድድሽም። ተቀምጠን እናወራበታለን። ከዛ በኋላ ሁሉም ያበቃል። ከፈለግሽ ግን መሄድ ትችያለሽ፣ የምትፈልጊ ከሆነ።
ቃል ገባልሻለሁ ፍቅሬ። ሁሉም ነገር ሲያበቃ ከዚህ ልቅ ብለን እንሄዳለን፣ ደስተኛ እንሆናለን። ይሄ ነገር ሲያልቅ ደስተኛ እንሆናለን። ቃል ግባልኝ ከዚህ እንደምንሄድና ሁሉም ሰላም እንሄዳለን። ከዛ ሁሉም ነገር ሰላም ይሆናል። ቃል ገባልሻለሁ። በጣም አፈቅርሃለሁ የኔ ፍቅር። እኔም እንደዛው አፈቅርሻለሁ ማለት ወንድሜ። አቤት ኢሳ። የጋሽ ድሪስ ቢሮ ውስጥ ሁሉም እየጠበቁ ነው። እሺ ምንድን ነው? የወንድምህ ዕቃዎች ናቸው። እኔ እነዚህን መውሰድ አልችልም። የቤተሰቡ አለቃ ግድ እነዚህን ዕቃዎች መያዝ ያስፈልገዋል። እኔ እኮ ሄዳለሁ ፓሻ። እና እስከምትሄድበት ጊዜ ድረስ እነዚህን ትይዛቸዋለህ። እኔ መሳሪያ አልፈልግም። ከአሁን በኋላ አለ ሽጉጥ አትንቀሳቀስም። ፈጣሪ ጠብቆ ነው እንጂ ትናንትና አንድ ነገር ብትሆንስ ኖሮ ባለቤትህን አንድ ነገር ቢያደርጓትስ? እንዴት ዋልሽ? ደህና ነኝ። ደሞ ለማማ ሱልጣን እንደማለቅስ እንዳትነግሪያት እሺ? እሺ አልነግራትም። ወንድማችን ካህራማንን ያን ያህል ትወጁ ነበር? አዎ በጣም ልክ እንደ ስሙ ጀግና ነበር። ልጆችና ሚስት አለው እንዴ? አዎ እሱማ አለው። እንዴት አይኖረውም? ሰሊም ልጆቹና ሚስቱን ሰብስቦ ላካቸው እንጂ። ለምን ሀዘኑ ላይ አልተገኙም ታዲያ? ምንድነው እሱ? እሱማ ልክ ነው፣ ግን ሰዎቹ እንዳይጎዱበት ስለፈራን የላካቸው። እዛ ምንም አደጋ አይደርስባቸውም። ግን ያማች ስለዛ አያውቅም አይደል? አይ እንዴት ስለሱ ያውቃል ብለሽ ነው? ከመጣ ጀምሮ እሱ መከራ ውስጥ ነበር። በጣም ነው እኮ የሚያሳዝነው። ሳዴት አንድ ነገር ልጠይቅሽ። መቼም ያማችን ከኔ በለጠ ታውቂዋለሽ። ያማች ቃል ገብቶልኛል፣ ምሎልኛል። ይኸውልሽ ሁሉንም ነገር እርሺውና ይሄንን ብቻ አስቢ። ኮቾቫሌዎች አንዴ ቃል ከገቡልሽ ቃላቸውን አያጥፉም። ይሄንን ማመን አለብሽ።
ወንድሜ እና ዝግጅቱን እንጀምር ማለቴ ለስብሰባው አንድ ላይ እንሄዳለን፣ ግን ምንም ሽጉጥ አንይዝም። እነሱ ሽጉጥ ቢይዙስ? ምንም አታስብ ሜዴት፣ እነሱ ምንም ሽጉጥ አይዙም። አንተ የሆነ ነገር ላይ ከተለከፍክ ዞር አትልም። አዎ ልክ ነህ። አዎ ሊገባኝ ያልቻለው ነገር ይሄ ነው። ያ ያማች የሚሉት ሰውዬ ገላችኋለሁ ሲል ቆይቶ አሁን ምን አዲስ ነገር ተገኘና ነው ሰላምና ወረድ ምናምን የሚለኝ? ምናልባት የሚተኩሱ ጥይት የላቸውም ይሆናል። አይ እንደዛ አይመስለኝም። የሆነ ነገር ብቻ አለ። እስቲ እንሂድና ምን እንደሚል እንሰማዋለን። እናያቸዋለን ወንድሜ። በስተግራ ያለው ኤሚ ነው። የአባቴ ኢስታንቡል ውስጥ ያለ የመጀመሪያ ጓደኛው ነው። ከጓደኝነት ይልቅ ወንድማማች ናቸው ቢባል ይቀላል። አስቢ እስቲ እኔና ሰሊም ያንን ያህል ቅርበት የለንም። ትክክለኛ ስሙ ሙካንቲ ነው፣ ግን ብዙዎቹ ያንን አያውቁ። በስተቀኝ ያለውስ? ፓሻ ከ40 ዓመት በላይ አባቴ ሸሪክ ነው። አባቴ ባዛር ውስጥ የመጀመሪያ ሱቁን ሲከፍት ጀምሮ መሀል ላይ ያለው ወንድም ሰሊም ነው ማለት ነው? አዎ። እና ብዙም አትግባቡም አይደል? እኛ እንኳን እንግባባም አላልኩም። ነገር ግን አባባና ኤሚ እንዳላቸው ቅርበት የለንም፣ ወይም ደግሞ እንደ አባባና እንደ ፓሻ አይደለንም ለማለት የፈለኩት ሴና፣ እኔና ሰሊም በእነሱ መሀል ያለው አይነት እምነት የለንም። ገባኝ። በደንብ የመተዋወቂያ ጊዜ አልነበራችሁም? እንደዛ በዩ። ወንድሜ ቤተሰቤ ነው፣ ግን አንቺን ከማውቅሽ ትንሽ የበለጠን የማውቀው በቃ። እዚያ ያሉት ሰዎች ሽጉጥ የታጠቁ ኮስታራ ፊት ያላቸው፣ ግን አንተ ከነሱ በጣም ትለያለህ። ያማች ማውራት እንችላለን? አዎ እንችላለን ፓሻ። በቃ ይቅርታ፣ እኔ ልሂድ። ቆይ ቻው። ምንድነው? ንገረኝ ፓሻ። ዜናው መጥቷል። ከለቅሶ በኋላ መገናኘት ይፈልጋሉ። መልካም። ማን ነው ሽማግሌው? አቶ በአካል ህንጻ ተቋራጭ ነው። አንተ አታውቀውም። የኛ ዓለም ውስጥ ባይኖርም ሁለታችንንም ይረዳናል። ለሱ ኃላፊነቱን ወስዳለሁ። አንተ ኃላፊነት ከወሰድክ ምንም ችግር የለውም ፓሻ። እሺ። እና ሰዎቹ የኛን ጥያቄ ተቀብለዋል። መቼ? እነሱ ይነግሩናል። አመሰግናለሁ ፓሻ። ሰላም አልጠየቅሽም፣ ግን ሰላም ሊመጣ ነው። ወይዘሮ ሱልጣን ልጄ፣ ውድ ልጄ፣ የኔ ልጅ ልጄን አጣሁት። የኔ ካራማን የት ገባህብኝ? ልጄ የት ነህ? Götünün gölgesi olmaz, dal olmaz o.
Kılıç kabzasında da kınalı parmak. Ne yamanmış gülmüş yurttan ayrılmak. Hepimiz kırılır da yurdumuz vermez. Sırtı boz yamçılı beyler nice oldu. Sırtı boz yamçılı beyler nice oldu. Çıkalım da Avşar Dağı salına, el kataydım variyemizin malına, malına. Sıtkı bütün bir arkadaş yoluna. İptida kelli verenler deniz oy. Sıtkı bütün bir arkadaş yoluna. İptida kelleyi verenler deniz oy. መስኮቱን አትዝጊው። እንደምን አደርክ? ሰማዩን በደንብ ልየው። አንቺ ምን እያየሽ ነበር? እኔ የማየውን ፈገግ ያለ ሰማይ ነው። በጣም ደስ ይላል አይደል? በዚህ መስኮት ወፎች ወደ ውስጥ ይግቡ። ምን ይዘውልን ይመጡ ይሆን? የረገፉ የቅርንጫፍ ቅጠሎች። ያማች ፈረንሳይኛ በደንብ ትችላለህ። ግጥሞችን በቃል ታነበንባለህ። ስትዘፍን ደግሞ ውብ ድምጽ አለ። በዛ ላይ እኔም ፓሪስ ለመውሰድ ስትል በጣም የምትወደውን ጊታር ሸጥከው። ግን አንተ ምን አይነት ሰው ነህ? አንቺ አጭበርባሪ፣ ያን ማን የነገረሽ? የሃሊል ነው አይደል? በህይወቴ ማንም ሰው እንደዛ አይነት ድንቅ ነገር አድርጎልኝ አያውቅም። አየሽ አይደል ሴና፣ ለዛም ነው ያገባሽ። እማማ ደውላ ነበር። እና ምን አለች? ያቶ ያማችን እጅን ስማለን አልኳት። ጥሩ። እኔ ያገባሁ ለዛ ነው። ያንተን እጅ ሳምኩኝ ነው ወንድምህንም እጅ ልስም ነው። አይሴ ገና በጠዋቱ አጀምርኝ በእናትሽ። እኔ መሪ ሆናለሁ። እኔ ፍቅር ካራማን ይሄንን ኃላፊነት አይፈልገውም። እኔ ንጉስ ስለሆንኩ አንቺ ንግስቴ ትሆኛለሽ። እና የራሳችን ቤት ይኖረናል። ከዚህ ትልቅ የሆነ ባህር ዳርቻ ላይ የቤቱን መቤት አንቺ ስለምትሆኚ ከእናቴ ጋር መዳረቅ አይኖርብሽም። ማንም አያዝሽም እንዳልከኝ ረሳህ? አይሴ ምስጋና ላንተ ይሁንና ለጋጉን ጠርጌ ያሳደግኩት ልጅ እጅ ልስም ነው። ዝም በይ። እረፍ እንጂ ስነ ስርዓት ያዝ። እኔን አታልል። ካሁን ደግሞ ራስን ልታታልል ነው አቶ ሰሊም።
ባህላችን ነው። በደረሰብሽ ነገር አዝኛለሁ። በጣም አመሰግናለሁ። ፈጣሪ ካንተ ጋር ይሁን። በርታ ያማች። ሂጂ። እንኳን ደህና መጣ አጎቴ ያማች። አመሰግናለሁ አክሲን። አንቺ ገና ልጅ ነሽ። አመሰግናለሁ። ይሄ ነው ለመጀመሪያ ጊዜ የተገናኘንበት ወቅት አይደል አካር? ማለቴ ዛሬ ነው ለመጀመሪያ ጊዜ ያየሁ። አዎ እኔም አንተን ሳይ ይሄ መጀመሪያዬ ነው። አውቃለሁ፣ ምክንያቱም እኔ አንተ እንደተወለድክ ነው ከዚህ ቤት ሄድኩት። ለምንድን ነው ሄድከው? ከአያት ጋር ጣልቼ ነው ሄድኩት። እና በኋላ ተታረቃችሁ? ገና መመለሴ ነው። መቼ ነው አያት የሚነቃው? ይነቃል። አንተም በየቀኑ ጸልይለት። እሺ? ከመተኛቴ በፊት ሁሌም ጸልይለታል። ጎበዝ ልጅ። እናቴ ያለችውን ነገር ሳትሰማ አትቀሪም። ይሄ ባህላችን ነው። ወንድሜ ካህራማን አለቃ በሆነበት ሰዓት እጁን ስመን ነበር። እንኳን ደህና መጣሽ ውዷ ሙሽሪት። ልጃችን አላስተዋወቀንም ግን ሳሊም አውቃለሁ። ሴና እባላለሁ። ሴና ሴና እዚህ ህይወት ትንሽ ለየት ያለ ነው። ሊከብድሽ ይችላል። አንድ ቀን ትለምጂ ይሆናል። እኛም ለምንድነዋል። ያው በጊዜ ሂደት። ታዲያው መላመድ ያለብን እኔ ነኝ ያማች። እኔ አንቺን አላውቅሽም። ያ ያንቺ ውሳኔ ነው። ግን ያማች ለምደዋል። እምቢ ካለ ደግሞ ሁኔታው በግድ እንዲለምደው ያደርገዋል። መኪ አመሰግናለሁ። ሌላ ችግር ፈጠርኩብህ አይደል? ችግር የለም ወንድሜ። ከዚህ በላይ ብረዳ ደስ ይለኛል። እስካሁንም ብዙ ነው የረዳኸኝ። ካሁን በኋላ ወደ ቤት ና፣ ትጥፋሽ። እሺ ወንድሜ። እንዴ ምን እያደረክ ነው? ወደ ሱቅ ነህ? እሺ። ካሁኑ እየደበረኝ ነው። እሺ እመጣለሁ። ና እንጂ ሰላም በለው። ወንድሜ አዲስ ዜና አለ? አዎ ወንድሜ፣ እዚህ እንደጨረስን በፍጥነት እንሄዳለን። በቃ እና የምንሄድበት ቦታ ታውቃል? የኛ አቶ ያማች። ሴና እዚህ ምን ታደርጋለሽ? የጌታዬን እጅ ልስም ነው የመጣሁት። ኢሳ ይቅርታ ወንድሜ፣ እሱ ጋር ወሰደኝ ስትለኝ ምን ላደርግ? አዎ ባሌን ማየት ስለፈለኩ ነው የመጣሁት። ምን ነው ችግር አለው እንዴ? ነይ ሴና፣ እኔ ተከተኝ። ነይ ነይ እስቲ። እንዴት ነሽ የኔ ውድ ሴና? ጥሩ ጊዜ እያሳለፍኩ ነው። ምንም አልልም። እዚህ መዝናናት አይቻልም፣ ብዙ ሰው አለ። ይኸውልህ እንግዲህ ግን ምን እየሆንክ እንደሆነ ታውቀዋል ያማች? ምን? ራስህን ይወስቲ።
መቼ ነው እንደዚህ ሙሉ ልብስ ለብሳ የምታውቀው? ሃይ ስኩል ለስራ ፈተና ሲሄድ እንኳን ሙሉ ልብስ አለበስኩ። እነሱ እንድትሆን የሚፈልጉትን አይነት ሰው አትሆን። እነሱ እንድትሆን የሚፈልጉትን አይነት ሰው አትሆን። ተውዛ ውስጥ መግባት አትችልም። ይቅርብ፣ ትሞታለህ። እንዳንተ የማፈቅረው ሰው የለም። ላጣህ አልፈልግም የኔ ውድ። አንቺ የተለየሽ ሰው ነሽ። አመሰግናለሽ። አንቺ ከኔ ጋር ስላለሽ ፈጣሪን አመሰግናለሁ። አልተለየሽኝም። አንቺ ከጎኔ ባትሆኝ ምን እንደሚውጠኝ አላውቅም። አንቺን ሁሌም ባየሽ ቁጥር ያንን አስታውሳለሁ። በጣም ነው የማመሰግነው የኔ ፍቅር። የኔ ፍቅር ነይ እንሂድ። እሺ እዚህ ስለመጣችሁ ደስ ብሎኛል፣ ግን ያን ያህል አስፈላጊ አልነበረም። አሁን መሄድ ትችላላችሁ። ወንድሞቼ ነገ መጣና ሻይ እንጠጣለን፣ በደንብ እንጫወታለን። እሺ አሁን መሄድ ትችላላችሁ። በቃ አመሰግናለሁ። ወዴት እየሄድክ ነው? ኤፌ በጣም ይቅርታ ወንድሜ፣ አረፈድኩ አይደል? እሺ እሺ። እና የስል ስራ ጀመርክ እንዴ? አይ ወንድሜ፣ ከአባቴ ጋር ነኝ። የጋራ ስራ እየሰራ ነው። ግን ከትምህርት በኋላ ነው አይደል? ያው አባት አስገድዶ ከሆነ ልትነግረኝ ትችላለህ። አይ ወንድሜ፣ አይ ሁሌም ወደ ትምህርት ቤት ሂድ ይለኛል፣ ግን ስጨርስ የአባቴን ስራ አረከባለሁ። ብዙም የሚያሳስብ ነገር አይደለም። ግን አይዞህ፣ ምንም አታስብ። እሺ እና ልጅቷ አለች? አዎ ወንድሜ። እሺ በቃ ሰሞኑን እንገናኛለን። እሺ በጣም ጀግና ሰው ነህ። የምታዘኝ ነገር አለ ወንድሜ? አዎ፣ ወደ ትምህርት ቤት ተመለስ። እኔ የማውቀው ያማች የኔ ፍቅር የምትፈልገውን ነገር አድርግ፣ ግን ከዚህ ክፍል ስትወጣ ምንም አይነት መጥፎ ስሜት ፊትህ ላይ እንዳታሳይ። ሰዎች እንዴት ናችሁ? ሰላም ሰላም ሰላም። አቶ ባካል፣ አቶ ያማች፣ አቶ ሰሊም፣ አቶ ሙካይት፣ ጤና ይስጥልኝ ወንድሞቼ። እንግዲህ አሁን እኔ አዳዲስ ሰዎችን መታወቅ ደስ ይለኛል። ያው ከአቶ ቻንጊር ጋር ትንሽ አለመግባባት ቢኖረንም እንኳን ሲደውልልኝ በፍጹም እምቢ ልለው አልቻልኩ። አሁን እንደምረዳው ከሆነ ከአቶ ሳደቲን ጋር ትንሽ አለመግባባት ገጥሟችኋል እና ይህንን ጉዳይ እኔ እንደፈታላችሁ ትፈልጋላችሁ አይደል? አባቴ ድሮ እንደዚህ ያደርግ ነበር። አሁን እሱ ካለፈ በኋላ በሱ ቦታ ተተክቼ እኔ እሰራለሁ። ነገር ግን የእሱን ሕግ አልሳትኩትም፣ እጠቀምበታለሁ። ያው ምን ማድረግ ይቻላል? አባቴ አንዱ የሚታወቅበት ነገር እርቅ ማውረድ ነው። ሰላም ከሌለ ሰው ስራውን በአግባቡ መስራት አይችልም። ለማንኛውም አሁን ወደ ዋናው ነጥብ ስንገባ አቶ ሳደቲን የሚፈልገውን ነገር እናንተም የምትፈልጉትን ነገር ንገሩንና ለሁለታችሁም
የሚሆን መፍትሄ እናስቀምጣለን ማለት ነው። ጸቡ በዚሁ ይፈታል ማለት ነው። እኔ ለማንም አላዳለም። እኔን የመረጣችሁትም ለዚሁ ነው። በሉ ይኸውላችሁ ከዚህ ሰው ጋር ከዚህ ቀደም በስልክ አውርተን ነበር። ዛሬ ፊት ለፊት መገናኘት ፈልጌ ተገናኝተናል። ልክ ነው። እና ከዚህ በፊት ምን እንደምንፈልግ ነገረናችሁ ነበር። የተወሰኑ ቦታዎችና ጥበቃዎች። ሰዎች በፋይዳ ቢስ ምክንያቶች እየሞቱ ነው። ያ ደግሞ በጣም አሳዛኝ ነገር ነው። ያ ሁሉ ነገር ሳይከሰት ይህን ስምምነት ማድረግ እንችል ነበር። አሁንም ስምምነት ላይ አልደረስንም። እንዴት ነው ያልደረስነው? አቶ ኢድሪስ ሁሉንም ነገር ነግሯችሁ ነበር። አባቴ የሚናገረውን ነገር ለመቃወም አልፈልግም። ችኩር ውስጥ መግባት አትችሉም። ወይ ጉድ! አቶ ባያካል፣ አቶ ሳደቲን መጀመሪያ የሚለውን እንስማ። አባቴ ችኩር ውስጥ የእጽ ንግድ እንዲካሄድ አይፈልግም። እኛም በዛ እንስማማለን። ከፈለጋችሁም ወደ ጦርነት መግባት እንችላለን። ግን አንዳችን ሳንሸነፍ አያበቃ። ግልጽ ነው አይደል? ይሄ የኮቸቫሊ ሰፈር ነው። ይሄ ደግሞ ጫካው ነው። ከቀለበቱ መንገድ አልፎ ማለት ነው። በኋላ በኩል የዴሬ ሰፈር አለ። ዴሬ የችኩር ጎረቤት ነው። እዛ እንድትሰሩ ቦታ ልናዘጋጅላችሁ እንችላለን። ያንን አንፈልግ። መጀመሪያ ያስጨርሰን። በልጨርስ። የምትፈልጉትን ያህል ቦታ እናዘጋጅላችኋለን። ጥበቃም እንሰጣችኋለን። ገንዘብ አንፈልግም። ገንዘብ አንፈልግም። ይሄንን ነው እኛ የምናቀርብላችሁ። ምንም ድርድር የለም። ቆይ ለሁላችንም ጥበቃ ታደርግልናለህ? አዎ። እና ገንዘብም አትፈልግም? እሱንም አልፈልግም። በጣም መልካም ነገሮችን እያወራህ ነው አቶ ያማች። ግን እኛ ሁልጊዜም አደጋ ላይ ነን። ተረጋግተን መቀመጥ አንችልም። ፖሊሶቹ ለእናንተ እንደሚነግሯችሁ ሁሉ ለእኛ አይነግሩንም። ድንገት ነው መጥተው ዱብ የሚሉብን። እሱን ሲመጡ ታያለህ። እና ለደረሰብኝ ጉዳት ካሳ ፈልጋለሁ። ምንም ካሳ አታገኝም የሚለውን ሰምተኛ። እነሱ ሲመጡ የኔ ሰዎች የሚያደርጉትን ታያለህ። እና ለዚህ ምን ምላሽ አለ አቶ ሳደቲን? ግን ሌላ ጥያቄ አለኝ አቶ ባያካል። እነዚህ ሰዎች ከትላንት ወዲያ ንብረቴን አውድመው። ቆይ አንድ ጊዜ ቆይ። ያ ሌላ ጉዳይ ነው። የዛሬ አጀንዳችን ደግሞ ሌላ ጉዳይ ነው። ይገባኛል። ምርታችሁን አጣችኋል። አሁን ግን አልፏል። ሌላስ ምን አለ? አንድ ተጨማሪ ነገር አለ። እሺ ወደ ዴሬ ሄደን እንበል። ግን ምርቶቼ እዚህ ናቸው። እንደዛ ሲሆን ደግሞ ሰላም አይሰማኝም። ከአንድ ዓመት በላይ እንደዚህ አይነት አጋጣሚ ውስጥ ነበርኩ። ከምርት ያጠገብ መሆን አለብኝ። ስለዚህ ምን ትላለህ? መልስ እፈልጋለሁ ያማች። እና ዴሬ ትኖራለህ? ፖሊሶቹ እዛ አካባቢ ቢሮ አላቸው። እኔ ከፖሊሶች ራቅ ብዬ እንድኖር ምቹና ነጻነት ያለበት አካባቢ ያስፈልገኛል። እሱ በፍጹም አይሆንም። አሁን እንደዛ ግትር መሆን አያስፈልግም። ትንሽ ተረጋግተን እናስብበትና አይሆንም አቶ ባያካል። እኛም የዚህ ጉዳይ ሰለባዎች ነን። ቆይ እና አሁን ችኩር ውስጥ ያሉትን ሰዎች መቆጣጠር አልችልም እያልከኝ ነው? ያን ያህል አቅም የለህም ማለት ነው? እና ችኩር ውስጥ አቅም ከሌለህ ዴሬ ውስጥ ምን ልታደርግልኝ ነው? ምን አይነት ጥበቃ ነው ይሄ?
እሺ ቫርቶል ና ወደኛ ናና የኛ እንግዳ ሆነ። እየሰማህ ነው አቶ ባያካል? ሰማችሁልኝ? ያማች እንግዳችን ሁን አለኝ እኮ። እንግዳ ለእኛ በጣም ትልቅ ዋጋ አለው። በደንብ እንክብካቤ ያገኛል። ማንም ሰው አይነካውም። እንደዛ ነው አይደለም ያማች ወንድሜ? ይሄ ወንድሜ የምትለውን ነገር እንድትተው እፈልጋለሁ። እኔ አንተ ወንድም አይደለም። እሺ ወንድምነቱን ትቼዋለሁ እና ግን የመር ማንም አይነካኝ? ማንም አይነካ። አሁን ተስማምተናል። ምንም አይነት ጦርነት አይከፈትም። እኛ ጦርነት አንጀምርም። ግን እኔም ቅድመ ሁኔታ አለ። እኛ ሰፈር ውስጥ ከበቂ በላይ መድኃኒት ቤቶች አሉ። እኛ የምንፈልገውን ሁሉ ከነሱ ነው የምንወስደው። ያንተ ሰዎች እዛ ሰፈር ውስጥ መንገድ ላይ ለወጣቶችና ህጻናት የማይሆን ነገር ሲያደርጉ ባይ ይሄ ነገር ያበቃልሽ። ከዚህ በፊት ለአባትህም ነግሬው ነበር አቶ ባያካል። እኔ እዚህ ለመሸጥ አይደለም የሰራሁት፣ ወደ ውጭ ነው የምሸጠው። ይሄም እኮ የኛ ሀገር ነው አይደለም እንዴ? እና መቼ ነው የምንሄደው? ወደ ዴሬ ሂድ። መሃል ያለው ካፌ ውስጥ ቁጭ ብለህ ሻይ ጠጣ። የኔ ሰዎች ይመጡና ያገኘዋልሽ። መልካም ስምምነት ላይ ተደርሷል። ሁሌም ቢሆን ተነጋግረን ማንፈታው ችግር የለም አይደል? ሰውየው ጤና የለህም? በሁለቱ መሃል ሰላም ወርዷል። ከአሁን በኋላ ሁለቱም ወገኖች ወደ ስራቸው መመለስ ይችላሉ። መልካም ቀን ይሆንላችሁ። መልካም ቀን። መደት። አቤት ወንድሜ። ሂድና ልጆቹን ሱቁን ተረጋግተን መክፈት እንደምንችል ነገራቸው።